የአሰቦት ሰቆቃ በምዕራብ ሐረርጌ ጭልጭል በሚባለው ተራራ ላይ ከ800 ዓመታት በላይ ዕድሜ ያስቆጠረውና የታሪክ ባለውለታ የሆነው የደብረ ወገግ አሰቦት ሥላሴ ገዳም ይገኛል። ይህ ቅዱስ ስፍራ ለዘመናት ስውራን አባቶች የሚጸልዩበት፣ ባህታውያን በዓት ዘግተው ለዓለም ሰላም የሚማጸኑበትና ወላጅ አልባ ሕፃናት ጥላ የሚያገኙበት መጠጊያ ነበር። ዛሬ ግን ይህ ታሪክ እና የጸሎት አውድማ የጭንቀትና የለቅሶ ድምፅ እያስተጋባ ይገኛል። ባለፉት 7 ዓመታት በገዳም ውስጥ በቅድስና ሲያገለግሉ የቆዩና ላለፉት 2 ዓመታት ደግሞ ዓለምን ትተው በዓት የዘጉት አባ ወልደ ሚካኤል መጨረሻቸው አሰቃቂ ሆኗል። በጥር ወር መገባደጃ ላይ አምላካቸውን በጾምና በጸሎት በሚማጸኑበት በዚያው በጠበበው በዓታቸው ውስጥ በጥይት ተደብድበው ተገደሉ። አስከሬናቸው እስኪገኝ ድረስ ቀናት በማለፋቸው በበዓታቸው ውስጥ የአባታቸውን አስከሬን የደረሱበት መነኮሳት ያዩት ነገር እጅግ የሚያዘገንንና አስጨናቂ ነበር። የገዳሙ መነኮሳት በሐዘን ተሰብረው ለቃለ መጠይቅ እንደገለጹት አስከሬናቸው ሲገኝ በጥይት መመታቱ ብቻ ሳይሆን የተወሰነ ሰውነታቸውም በአውሬ ተበልቶ ነበር ሲሉ በሰቆቃ ተናግረዋል። የአሰቦት ገዳም መከራ ዛሬ የተጀመረ አይደለም። ከ2000 ዓ.ም ጀምሮ በተደጋጋሚ በእሳት ቃጠሎ ሲፈተን የቆየ ቢሆንም ከቅርብ ዓመታት ወዲህ ግን ጥቃቱ መልክ ቀይሮ ወደ አፈናና ግድያ ተሸጋግሯል። ባለፈው ጥቅምት 13 ቀን ታገተው የተወሰዱት መነኮሳትና ምዕመናን እስካሁን የት እንደደረሱ አለመታወቁ በገዳም ውስጥ የሚኖሩ አባቶች ይበልጥ ተስፋ አስቆርጧል። በበረሃ የዱር አውሬን ተላምደው ዳቤና ቆሎ እየተመገቡ ለሀገር ሰላም የሚጸልዩ መነኮሳት ዛሬ ከአውሬው ይልቅ የሰውን ጥይትና አፈና በመፍራት ለሕይወታቸው እየተሳቀቁ ይገኛሉ። በገዳሙ ሕግ መሰረት ሌሊት ለጸሎት ደወል ሲደወል መነኮሳቱ ወደ ቤተክርስቲያን መጓዝ ነበረባቸው። ዛሬ ግን ይህ መንፈሳዊ ስርዓት በስጋት ተውጧል። መነኮሳቱ ለጋዜጠኞች የገለጹት ሀሳብ የችግሩን ጥልቀት ያሳያል። ሌሊት ለጸሎት ቤተክርስቲያን ሲደወል ለመሄድ እየፈራን ነው፣ ምክንያቱም መቼ እንደሚያግቱንና እንደሚገሉን አናውቅም ብለዋል። ይህ የ800 ዓመት ታሪክ ያለው ገዳም በአህመድ ግራኝ በጣሊያን ወረራና በሶማሊያ ጦርነት ወቅት ሳይጠፋ የተረፈ ቢሆንም ዛሬ ግን በህገ ወጦች ታጣቂዎች ጥቃት የመፍረስ አደጋ ተጋርጦበታል። መነኮሳቱ ሀገረ ስብከቱ ከመንግስት የጸጥታ አካላት ጋር በመነጋገር ገዳሙን ከጥፋት እንዲታደግ ተማጽነዋል። ይሁን እንጂ ማህበረ ቅዱሳን ቴሌቪዥን እንደዘገበው ስለ ጉዳዩ ማብራሪያ ለመጠየቅ ወደ ምዕራብ ሐረርጌ ሀገረ ስብከት ስራ አስኪያጅና ጸሐፊ በተደጋጋሚ ቢደወልም ስልካቸውን ሊያነሱ አልቻሉም። ከዋናው አስፓልት 17 ኪሎ ሜትር ርቆ በሚገኘው በዚህ ታሪካዊና ጥንታዊ ገዳም ላይ ያንዣበበው የሞት ጥላ ካልተገታ በዋሻና በገደል ተዘግተው የሚጸልዩት አባቶች ሕይወት አደጋ ላይ ለመውደቁ ብቻ ሳይሆን የሀገር ቅርስ የሆነው ገዳምም የታሪክ ትዝታ ሆኖ ሊቀር እንደሚችል ተሰግቷል። የአሰቦት ሰቆቃ የሚያበቃበት ጊዜ መቼ ነው ይላሉ የገዳሙ አባቶች በእንባ ተማጽኖ። እግዚአብሔር አምላክ ገዳማችንን ይጠብቅልን፣ ሰላሙን ያምጣልን። በዚህ ጉዳይ ላይ ተጨማሪ ዘገባዎችን የምናገኘ ከሆነ አንቀጸ ብርሃን ሚዲያ ወደ እናንተ የምታደርሳችሁ ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን።